ኧረ ያው ደረሰ። ቤተሰብ ካሜራ መጀመሪያ ደህና ናችሁ? መልካም ሰላም ነው። እንኳን ደህና መጣችሁ። መልካም ብለናል። መንገድ እንዴት ነበር? መንገዱ አድካሚ ነው። አሪፍ ነው። አንቺ እንኳን የለመድሽውም ነው ለሩቴ ነው እንጂ። አይ ሩቴም እኮ አክስት አለኝ አለች እና ልትመጣለች። በእርግጥ እኔም ማውቃት ነው። እመጣ ነበር። መጥተሽ ታውቂያለሽ? ቡታጀራ ዋው! እናንተ በእርግጥ ባል እዚህ ነች። ባል እዚህ ነች እንዴ? ክረምትም አንድ ለቃት እንዳልተሰ ኦኬ። ስትመጪ አትወጪማ ከቤት። ለዛ ነው ዋናይሽ ያላየናት ነገሩ ያላየሃት እኔ አይ እንደዚህ ነው። ቡታጀራ በእርግጥ የናን የሚያስጠላ ከተማ አይደለም። ሁልጊዜ የምትመጪባት ደህና ናቸው። በሰላም ነው ከቤት ሳደርሽ ወደዚህ እንትን ያልሽው? ያው መጀመሪያ አንተ ላግኝ ብዬ ነው ቤት ሳልመጣ ወደዚህ መጣሁ። በሰላም ፈልጋለሁ ምናምን እያላችሁ ነበር ደግሞ? አዎ በጣም ፈልገንህ ነው እዚህ የጠራነውና በይበልጥ ደግሞ እኔ ሳሎን እሷ ልጅ ብትፈልግ እና እስኪ ታወራለህ ማሩቴ። አንዴ የሆነ ቪዲዮ ደግሞ አይቼ ነበር የለቀቃችሁት። ፍራንክ አርገሻል ወይስ አርገሽ? ፍራንክ መስሎኝ እኮ ለቤተሰቦች እያልኳቸው ነበር። ይሄኔ ወይ ቃል ወይ ፍራንክ መስሎታል ምንም አላለኝም እያልኳቸው ነበርና ፍራንክ መስሎሃል? አይ ነገር ሙዲ እየተያዘ ነው የሚሆነው። ለፍራንክ ብለን ከአዲስ አበባ ምድር ወደዚያ አንበጣ ተወንጃብርሽ እና በቁም ነገር ነው ልናወራ የምንፈልገው ነው። ቀልድ አይደለም። በቁም ነገር ልታወራ ትፈልጋለች እሷና የምታወራውን ነገር አረፍሽ የምሬ ነው። እየቀለድኩ አይደለም የምሬ ነው። እየቀለድኩ አይደለም የምሬ ነው ማለት ቪዲዮ እሺ ሰራችሁት የምር ነው? አዎ የምር ነው። ከምር አዎ በእውነት እና እሷ ታወራሃለች ያለውን ነገር አንተ ማለት አንተ ጋር ያለውን አንተ ነው የምታውቀው። ስለዚህ እንትን ሳትል ያለው ነገር በስነ ስርዓት ታፈረዳታለህ ማለት ነው። ገብቶሃል? እና ደግሞ እንግዳ ነች ለኛ ማለት ነው ታውቃለህ። እና እንዳታስከፋት አደራ። አንተም እንዲከፋህ አልፈልግም፣ እሷም እንዲከፋት አልፈልግም። ገብቶሃል? እና ሩትዬ ያለው ነገር ምንም ነገር ሳትፈሪ ያለው ማለት የውስጥሽን ለሱ ያለውን ነገር በግልጽ አውሩ። እሺ እናንተ አውሩ። ዞር ልበልሽ እመጣለሁ። እሺ ማለት መርቻለሁኝ ግን በቃ የግድ መንገድ ስላለብኝ ነው። የነበርክበትን ሁኔታ አውቃለሁ፣ ያለፍክበትን ነገሮች በደንብ አውቃለሁና ግን ደግሞ በቃ የምትለኝ ነገር ለማወቅ ፈልጌ ነው። በዚህ ስሜት ውስጥ ብቻ የመታገል አልቻልኩም። አቃተኝና የምትለኝ ነገር ለማወቅ ነው። ያው ለይድግም ሁሉንም ነገር አስረድቻታለሁ፣ ሁሉንም ነገር ያታለሁ። እሷም ለቤተሰቦቿ ቤተሰቦቿ ነግራቸዋለች። እንግዲህ አንተም አይተኸዋል ቪዲዮውን። የቀለድን የመሰለ መሰለኝና ግን እየቀለድኩኝ አይደለም። በጣም አሁንም ግራ እየተጋባሁኝ ነው ያለሁት ማለት ነው። በጣም ግራ እየገባኝ ነው። አሁንም ቀልድ እስኪመስለኝ ድረስ ማለት ነው። የቀለድኩ አይደለም ከልቤ ነው። እንደዚህ አይነት ነገር እኔ አልቀልድም የምሬን ነውና ፕሊስ እንድትረዳኝ እፈልጋለሁ። ልክ ነህ፣ ብዙ አልቆየም። ያው እዛም ያለው ነገር እንደዚህ አይነት ግንኙነት እንድንጀምር የሚያደርገው ነገር አልነበረም። በእርግጥ አውቃለሁ፣ ግን እኔ ፈልጌ ወይ ወድጄ መጣሁት ስሜት አይደለም ነው እኮ የነበርክበትን ሁኔታ ስለነበርኩበት ሁኔታ ምናምን ነገሮች ሳይሆን ለዚህ የሚያደርስ ነገር እኔና አንቺ ጋር የናል ግንኙነት አልነበረም። እንደዚህ ፈልጌ ነው ገባሽ? እኔ ደግሞ በዚህ ሰዓት ምንም አይነት የፍቅር ግንኙነት ነው የመጀመርም ፍላጎትም እቅድም የለኝም ከይቅርታ ጋር ማለት ነው። ሲቀጥል ደግሞ ይሄንን ነገር እዚህ መታችሁ ለሲስተር ታዩ እኔ እንትን እላታለሁ፣ ግን ይሄንን ነገር እዚህ መታችሁ ከምታወሩኝ
እዛው ባላችሁበት ስልክ ብትደውሉልኝና ብታወሩኝ ይሻል ነበር። ለኔም ታጀራ መጣችሁ እንትን ከምትሉኝ ማለት ነው። እኔ አሁን ምንም መልስ እንደምሰጥሽ አላውቅም። በዚህ ሰዓት እህቴ ራሱ እንዴት እንትን ብላ ወደዚህ እንዳመጣችሽም ግራ እየገባኝ ነው። እኔ እንዳውም በቃ አላ ኖርማል የደነገጥኩት የነበረው ስትደውልልኝ እየመጣ ነው ከሩታ ጋር ስትለኝ በቃ ዝም ብላችሁ ቪዲዮ ለመስራት ምናምን ወጣችሁ ነው መሰለኝ እንጂ በእንደዚህ አይነት ነገር አይደለም። የውላ ብሽ ምን መሰለኝ እኔ ከታተል ነበረ እንትን ላይ የምትሰራቸውን ቪዲዮዎች አያለሁ እና እንደማደንቅህና እንደምወድህ ነግራት ነበር ለእህት እና ሁሉንም ነገር እዛ ላይ ነው የምከታተለው። በዛ ምክንያት ይመስለኛል እና ደግሞ እዛ ስትመጣ የነበረን ነገር በእርግጥ ረጅም ጊዜ ባትቆይም እንደዚህ አይነት ነገር እንድንጀምር የሚያደርግ ነገር ባይኖረንም ግን ደግሞ የቆየባቸው ጊዜያቶች ባህሪህን ሁኔታህን አብረን የምናሳልፈው በቃ አለ አይደል እንደ ጓደኛ ሆነን የምናሳልፈው ነገሮች ይሄን ቀልብ ነበር የገዛው እና እኔም እኮ ልጅ አይደለም የግድ ስለሆነብኝ ነው። እባክህን አብሽ ተረዳኝ። አሁን እኔንም ሌላ እንትን ማታስገብኝ ደስ ይለኛል። ብቻን መጀመሪያ ይህን አይነት ስሜት እንዲፈጠርብሽ ካደረኩኝ የኔ ጥፋት ከሆነ አሁንም ደጋግሜ ነግሬሻለሁ። በጣም ይቅርታ። ይህ ስሜት እኔ እንዲፈጠርብሽ ካደረኩኝ እዛ እኔ ልክ እንደ እህቴ ነው ያየሁሽ። ልክ ኤልዱን በማይበት ነው አንቺንም ያየሁሽ ማለት ነው። ደስ የሚል ቀረቤታ አለሽ፣ ደስ የሚል ነገሮች አሉሽ። ታላቅ እህቴን በቀረብኩበት ልክ ነው አንቺንም የቀረብኩሽ ማለት ነው። እንደዚህ አይነት ስሜት ይፈጠርብሻልን ብዬ አስቤም ምንም ገምቼም አላውቅም፣ እዛም በነበርንበት ሰዓት ማለት ነው። እና ይህ ስሜት እኔ ፈጥሬብሽ ከሆነ አሁን ደጋግሜ እነግርሻለሁ፣ ይቅር። ግን ደግሞ በዚህ ሰዓት ምንም አይነት የፍቅር ግንኙነት እንትን መግባትም ሆነ ምንም ነገር አልፈልግም። ማንም እንዲያዝንብኝም እንድትቀየምኝም አልፈልግም። ሲጀመር እህቴ የኔን ነገር እያወቀች አንቺ እዚህ ማምጣቷ በራሱ ለኔ በጣም ገርሞኛል እና በጣም ይቅርታ፣ በጣም ይቅርታ። ግን ይህንን ነገር እኔ ልቀበልም አልችልም። ከቻልሽ በእግዚአብሔር ከዚህ በላይ ባታስጨንቅኝና ዛሬ ሆኖ ተመለሱ ደስ ይለኛል። እኔ ሲጀመር እንደዚህ አይነት ስሜት ይኖርሻልን ብዬ አላስብም። በቃ እኔ የቀረብኩሽ አንቺን በእህትነት ነው፣ ባለቀ ሌላ ስሜት የለኝም። እንደገና ሌላ ነገር ውስጥም ባታስገብኝም ደስ ይለኛል። ከዚህ በላይ እኔ በቃ ልቀቁኝ፣ በእግዚአብሔር በቃ ነው። ፈልገሽው እንዳላመጣሽውማ አውቃለሁኝ፣ ግን በቃ ከዚህ በላይ እንትን እንድትይኝ አልፈልግም። ኦኬ ለምንድን ነው የማትረዳኝ ግን? አብርሽ እኮ ሳናግረው ሊያናግረኝ ፈቃደኛ አይደለም። ምን ብሎሽ ነው ደግሞ ተልቅሽ አንችልም በምታለቅሽ ነግሬሽ የለ እንደ መጀመሪያ ምንም ቢፈጠር ምን ጠንካራ ሆኜ ብዬሽ የለ ምን ተፈጥሮ ነው ይሰማኝ ምንም ቢፈጠር ምን ጠንካራ መሆን ነው ያለብሽ። እኔ እኮ ነግሬሻለሁ ምንም ምን ጠንካራ ሆኜ ምናምን አላልኩሽም እና ተረጋጊሽ እና አብርሽ በጣም ነው የተበሳጨውና ሊያናግረኝና ፈቃደኛ ነበረ። በጣም እንትን ብሎ ተናደፈኝ ነው ይሄ እና ተረጋጊ። እኔ ሁሉ እንትን የምለው ይሄ ሁሉ ዋጋ የምከፍለው ለአንቺ ብዬ ነው እና አንቺም ደግሞ ጠንካራ መሆን አለብሽ እና እንደዚህ መሆን የለብሽም ማለት ቤትም ምን እንደሚሉ አብርሽ ራሱ ምን እንደሚያደርገኝ አላውቅም፣ ግን ይሄ ሁሉ እንትን የምለው ለአንቺ ብዬ ነው እና ጠንካራ መሆን ያለብሽ። አታልቅሽ እሺ። ያው በሱም እኮ አትፍረጅበት። ታውቂያለሽ የነበረው ከዚህ ደጋግሜ ነግሬሻለሁ። በሱም አትፍረጅበት።
ካሳለፈው ነገር አንፃር ነው ገብቶሻል አይደል? ለዛ ነው እንደዛ እንትን ይላል። እኔ እኮ ይዤሽ ስመጣ ማለት ነው ምንም ይፈጠር ምንም አትሊስት ከኔ ይልቅ ለሱ ተናግረሽ እንዲወጣልሽ ብዬ ነው። ገብቶሻል? እና ስሜታዊ አትሁን፣ አታልቅሽ፣ ተረጋጊ። ያው እንግዲህ የሚፈጠረውን ምንም ይሁን ማለት አብርሽን እስኪ ላውራው ነው ዛሬ እንደርና አብርሽን ላውራው አንቺን ማክስሽ ጋር ደርና ማለት ነው። የሚፈጠረውን ደግሞ እስኪ እናያለን ማለት እኔ ደግሞ ላውራውና